ገራ ወላይታ ጋር ነው ተጣጣሰ አሶሳሞ ገረሰሽ ፍቃደኛ ስለሆናችሁ አመሰግናለሁ። ስማችሁ ቪዛ ሬ ሪና እንሳይ እሺ የት ነው የምትገኘው? አሰልፈው ንገሪያ ጅማ ምንድን ነው አልኩህ? ምን ይባላል ግን አይ ጅማ ግን አይደለም። ጅማ ክልል አይደለም። ጅማ ከተማ። ስለዚህ ክልል ውስጥ ነው የምትገኘው። የት ክልል? ምን ክልል ውስጥ ማለት ነው? ችግር የለም። ጎንደር አይደል? እሺ የኢትዮጵያ ህዳሴ ግድብ የት ነው የሚገኘው? ህዳሴ ግድቡ ትልቁ አላ የተሰራ ያለው የት ነው የሚገኘው? ጎጃም አካባቢ። እሺ መሄጃ። እሺ ትንሽ ቀርበሻል። እሺ አንቺስ? እሺ እሷ ከተማ የምትገኘው የት መሰላችሁ? ቤኒሻንጉል ጉሙዝ ክልል ውስጥ የቤኒሻንጉል ጉሙዝ ክልል ዋና ከተማ ነች አሶሳ። እሺ የቤኒሻንጉል ጉሙዝ ክልል ዋና ከተማ አሶሳ ትባላለች። እንዲሁም ህዳሴ ግድብ የሚገኘው ቤኒሻንጉል ጉሙዝ ክልል ውስጥ ጉባ የምትባል ከተማ። እሺ እሺ ፍቃደኛ ስለሆንሽ እናመሰግናለን። ስምሽ ማን ይባላል? ማያ ከየት? ከዚህ ከአዲስ አበባ። እዚሁ አዲስ አበባ። እሺ የምንጠይቅሽ አንድ ጥያቄ ነው። አሶሳ ከተማ የት ነው የምትገኘው? አሶሳ ከተማ ሰምተሽ አታውቂም? አሶሳ ሲባል አታውቂም? እሺ አዲስ አበባ የማን ዋና ከተማ ነች? አዲስ አበባ የማን ዋና ከተማ ነች? እኔ እንጃ ወላሂ እኔ አላውቅም። አዲስ አበባ የማን ዋና ከተማ ነች? የኢትዮጵያ ነው። አሶሳ የማን ዋና ከተማ ነች? የሐዋሳ ሐዋሳ ክልል አይደለም ከተማ ነው። ግን መልሱ ልንገርሽ፣ አሶሳ የቤኒሻንጉል ጉሙዝ ክልል ዋና ከተማ ነች። እሺ ለወደፊት የኢትዮጵያ ህዳሴ ግድብ የሚገኝበት ክልል ታውቂዋለሽ? የት ነው? እሺ ቤኒሻንጉል ጉሙዝ ክልል ውስጥ ነው የሚገኘው። እዛ ክልል ውስጥ ዋና ከተማ አሶሳ ትባላለች። እናመሰግናለን። ፍቃደኛ ስለሆናችሁ ስም ማን ይባላል? ፍሬህይወት ቢኒያም። አቤል ማስረሻ። ማን? አቤል ማስረሻ። አቤል መሰረት። እሺ አንድ ጥያቄ ልጠይቃችሁ። አሶሳ የማን ዋና ከተማ ነች? አይ ምርጫ ልስጣችሁ። አማራ፣ ሁለተኛ ለኦሮሚያ ክልል፣ አመርሃ ደግሞ የቤኒሻንጉል። አመርሃ የቤኒሻንጉል። በምርጫ ስንት ትከልሻለች? ላ የኦሮሚያ ተመለስ። ትክክል የመለሰው ስህተት። አሶሳ የቤኒሻንጉል ዋና ከተማ ነች። ወደፊት ወቅ። እሺ አመሰግናለሁ።